ተኝቷል አልተኛም? እንደ ውሻ ምግብ ሲሆን ከ5 ኪሎ ሜትር ታነፈንፋለህ አይደል? እንዲያስ ታሸታለህ። ምግብ ባሉ ጭራሽ የኔ እናት ባትሆኝ ቆጨኝ ነበረ። ና እስቲ እንዴ ያንተን መቀለብ እዳዬ ነው። ዳይናሚክ ነው እሱ። ና ብላ በቃ ልናንጫጫው ነዋ። ትፈሳና ዋ ዛሬ እሳተ ገሞራ ነው የሚፈጠረው እዚህ ቤት። ተጋደልናት። ቦሎቄ ነው። ገና ካሁኑ ጀመርክ ነው? እንታመጣ ሄሎ። A few moments later. ሄሎ ቤቶች አሰለፍ እዚህ ተቀምጠሻል። አረጋሽ እድሩ ስብሰባ ጠርቷል። ጥሪ ተብዬ ነው። ነይ ግቢ። አስማለብሽ እንዴ? ጠንቦች ግም ለግሞች። እኔ እንደውም ታያለሽ ላንቺ ከዚህ ቤት ውልቅ ነው የምለው። እባክህ የኔ ልጅ እንዳታረገው። እበት ግም የግም ድግስ ለምን አሁኑኑ ጥርግ አትልም? ለኔ ጉዳይ ነው። እወጣልሻለሁ ደግሞ ታያለሽ። ይኸው በሩ ክፍት ነው። እኔ እንደዚህ እየተጨቆንኩ እዚህ ቤት አልኖራትም። ብታውቅ ነፃነት ነው ይሄ ቤት። ብዬ በ20 ዓመቴ እየቀለብኩ ጭራሽ እወጣለሁ ብለህ ታቅራራለህ? አሳይሻለሁ። ምን ልትሆን? አደራ እቃዬን እረፍ። ምን ልትሆን ነው? እረፍ። ምን ልትሆን ነው? መሆነውን አሳይሻለሁ። አይሆንም። መርዞ እረፍ። በእጄ ሰበብ ትሆናለህ። ከራማዬ ለምን ወራት ከርሚም? አጀሬ ተጋድመህልኛል አይደለ? ምን አለብህ አንተ ዘንዶ የመሰልክ ልጅ። ስራ የለህም አይደለ? በቃ እንደ ሴተኛ ዳሪ ራስህን አስተካክለ መቀመጥ ነው ስራ። ምን ታሽሟጥጣለህ? እበት ከመቀመጥ ብዛት የተነሳ እኮ ቂጥ ዲምፕል አወጣ። ምን እንደሚሻለኝ ፈጣሪ ደው አንተን ቀል ከዚህ ቤት ምን አላዳም በድዬ ነው እንጂ። እሺ ወዴት አባቴ ልሂድ? እንደው አዲስ አበባ ሄጄ ጎዳና ልውጥ? በዚህ ሰዓት ደግሞ ከሴት ልጅ ይልቅ ለወንድ ልጅ ያስፈራል ጎዳናው። አረ ሶፋው ጎረጎደ እኮ። መቀበሪያህ ልታረገው ነው እንዴ? ወይ እንደ አዋቂ ወጥተህ አትሰራ፣ ወይ እንደ ልጅ እኔን አታግዘኝ። ያመጣሁትን እንደ ዘንዶ ትውጣለህ፣ ሽንት ቤት ትሞላለህ። ሌላ ስራ የለህም። ናውጣ አይኔ ውጣ። እበት ምን ያፈጣል ደግሞ? ግብ ጌታ ወይ እንደው አንተ ታውቃለህ የልቤን። እሺ እኔ ምን ላድርግ? ተቃጠልኩ እኮ። ጨረስኩ ስራዬን። ምን ቀረኝ? መርዞ ገደልኩ። እንዲያሰለፍ የኔ ጌታ ወዬ። ሄሎ እግርሽን ከፈት። መጀመሪያ ሳመኛ። ነርስ ተረኛ አስገቢልኝ። ግቡ ማዘር፣ ግቡ። ነይ ግቢ። የሚታይ እዚህ ጋር ቁጭ በይ። ማዘር እሱ ጋር ይቀመጡ። ጣሚያሹ እባላለሁ። የማህፀን ውስጥ ለውስጥ ስፔሻሊስት ዶክተር ነኝ። ምን ነበር? ተናገሪ እንጂ ምን ይለጉምሻል? ዶክተርዬ ዘላ ለማንም እግሯን ከፍታ ተበለቃቅጣ ይኸው ዲቃላ ልትሰበስብብኝ ነው። መከራው ለኔ አይደል? እዳው ለኔ አይደል? ይኸው እዳው ተረፈ። ምግብ ሲሸታት ሊያስመልሳት ይደርሳል። ምግብ አትበላ፣ ቢርባትም ሙጨጭ ነው። ይኸው ሰውነቷም እየወፈረ ነው። ላስመረምራት ነው የመጣሁት። ዲቃላዬን ልሸከም ነው። ኧረ እማዬ እንደዛ አይደለም። ዝም በይ።
እግርሽን ስትከፍቺ ነበር እንደዚህ ማፈር የነበረብሽ። ማፈሪያ የሰው መሳቂያ። ኧረ ዶክተር አስረዳት። ተረጋጉ ማዘርዬ። ይኸው አሰደበችኝ አይደል እንዴ ዶክተር? ችግር የለውም በማሽን ቼክ አድርገን የምናሳውቆት ይሆናል። ለይልኝ በቃ። እስቲ አሳይና ቁርጤን ንገረኝ ልገላገለው። ተቃጠልኩ። ያቃጥልሽ አባቴ አምላክ። ማዘሪ ይቅርታ ካላስቸገርኩት ቼክአፕ ላርጋት ውጪ ይጠብቁኛል? ሉጣ ይሻላል ብለህ ነው? አይ ለቼክአፕ ብቻ ነው፣ ከዛ ይመጣሉ። እቺ መርገም። ሚጣዬ ተነሽና እዚህ ጋር ተኝልኝ፣ ባልትራሳውንድ ቼክ ላርግሽ። ልብስሽን ትንሽ ከፍ። ይኸው እግርሽን ከፈት። መጀመሪያ ሳመኛ። ሄሎ አልበላም አልኩ አንዴ በቃ። አይ አጀሬ ተጋድመህልኛል፣ ልቀልብህ እንጂ። አይ እንዴ ዛሬ ምን ነው ዳር አልክሳ? የኔ አንበሳ ና ሽሮ እንብላ። ከመቼ ወዲህ ነው አሰለፈ አንበሳ ሽሮ የሚበላው? አንበሳ እኮ ስጋ ነው የሚበላው። አቤት ምን አልክ? እዚህ ተኝቶ አይደለማ ታዲያ፣ ከበላም አድኖ ነዋ። እንደደና ምግብ በየቀኑ ሽሮ ራስሽ ጠጪ። አቤት የተናናቅን አልመሰለህም? እኔ ምን አልኩኝ? አልበላም አልኩ አንዴ በቃ። A few moments later. ሄሎ